ዛሬ ያገኘሁትን ጣፋጭ ላይ ያጣጣምኩ ማደር አምሮኝ ነበር። ግን ማን ነው እሺ ዛሬ የኔን ፍላጎት ሊያሟላ የተዘጋጀ ጠንካራ ወንድ? አዲስ አበባን አዳረስኩት። ዛሬ የሚያናግረኝ ካለ ብዬ ደከመኝ። ወንዶቹ ያፍሩኛል አውቃለሁ፣ ትልቅ ሴት ነኝ። ግን ቆይ ትልቅ ሴት ሽክ ብላ ተቀባብታ ስትወጣ አይገባቸውም ማለት ነው? አንዱ መልከ መልካም እድሜው በ22 እስከ 24 መካከል የሆነ ቆንጆ ታክሲ እየጠበቀ አይቸው ነበር። ናግባ ሰርቪስ ልስጥ ብዬ አስገባሁት። በቃ ሁለመናው ይመቻል። በመንገድ ላይ እንተዋወቅ አልኩት። ዮናስ ባላሉ አለኝ። በቃ ያወራን እኔ እንኳን ፈታ ብያለሁኝ ለምን አይጫወትም ብዬ ግን ጠየቅኩኝ። አይፈልግም እያልኩ ነበር። ብነካካውም እንደማፈር እያለ እንዳቀረቀረ በቃ ሰፈሩ ደረሰ። ስልክህን ተባበረኝ ብለውም የለኝም አለ። በቃ እኔ እንኳን ብዬ የኔን እንካ ብዬ ብሰጠውም እንቢ ብሎኝ ሄደ። የመጨረሻ ተናደድኩ። እድለቢስ እንደሆንኩ ተሰማኝ። ከዛ የሆነ ሆቴል ገብቼ ልጠጣ ብል ሁሉም ጥንድ ሆኖ ሲጫወቱ እኔን ግን አይኑን የሚጠልብኝ ወንድ ጠፋ። ወዲህ ወዲያ ባማትርም የሚመለከተኝ አጣ። ለምን ብዬ ራሴን ጠየቅኩት። የሚያምር አጭር ቀሚስ ዳሌን ሙሉ በሙሉ የሚያሳይ ከላይ ደግሞ ጡቶቼን ከነሙሉ ደረቴ ከፍቶ የሚያሳይ ልብስን የለበስኩት። የተቀባሁት ሽቶ ተወኝ። ከንፈሬንም በጥሩ ሁኔታ አቅልሜዋለሁ። በቃ አማላይ ሆኜ ነበር የወጣሁት። ግን ማንም ዞር ብሎ ሊያየኝ አልቻለም። በቃ ተናድጃለሁ። ሱፐርማርኬት ሄጄ ጂን ገዝቼ መኪናዬ ውስጥ ገብቼ በፍጥነት እየነዳው እቤት የገባው። ዘበኛዬ ግቢ ከፍቶልኝ እንደገባሁኝ በሩን ቆልፈህ ሻወር ቤት ግባና ገላክን ታጠብዬ ትእዛዝ ሰጥቼ ቀጥታ ወደ መኝታ ቤቴ ገብቼ አለቀስኩኝ። በቃ ፈተና ነው ብዬ ጂኒን እየቀዳው ጠጣሁኝ። በዚሁ አጋጣሚ ቆይ ዘበኛዬ ወንድ ነው ለምን ቁላውን አላየው በዘዴ ብዬ ተነስቼ ቢጃማዬን ለብሼ በቀጥታ ሻወር ቤት ቁልፉን ከፈትኩኝና እኔ ጋር ባለው መክፈቻ ሄጄ ገባሁኝ። የመጨረሻ ደነገጥኩ። እሱም እንደዛው። ወይ መቤት ምን ነው ሲለኝ ይቅርታ ለካ እየታጠብክ ነው ብዬ ጀላውን በእጁ እንደሸፈነ በቃ አይዞህ ብዬ ወደ በሩ ስዞር ለቀቀው። ወዲያውኑ ዞር ስል የመጨረሻ ደስ አለኝ። ዋው ለካ ይሄንን የመሰለ ጀላ ቤት ያስቀምጬ ነው ዛሬ ለፋውት አልኩና ለራሴ አልጨረስክም አልኩት። በቃ አልጨረስክም ብዬ ስለው ኧረ መቤቴ ትንሽ ቆይ ልብሴን እንኳን ልልበስ አለኝ። የመጨረሻ ነው ጀላው ያስደሰተኝ። አንተ ደግሞ ምን ነው አንዴ ያየሁት አይደል እንዴ? አዲስ ነገር እኮ አይደለም። በቃ ልበስ አልኩትና ያለውን መፍራት ተጠግቼ ከንፈሩን ጉርስ ሳረገው ወይኔ መቤቴ ኧረ ዝም በሉ በቃ አትፍራ፣ ቁላክን በጣም ወድጄዋለሁ አትፍራ እያልኩኝ የጎረስኩትን ከንፈሩን ምጥጥ አድርጌ እጄን ወደ ቁላው ስልክ ማመን አቃተኝ። የጀላው መጠን በእጄ መጨበጥ እንኳን አቃተኝ። ማመንም አልቻልኩም። በቃ አላውቅም። የለበስኩትን ተከፋች ቢጃማ አውልቄ ወረወርኩት። ተንበርክኬ ያንን ወፍራም ረጅሙን ጀላውን በመንገብገብ ጎረስኩት። ክተታው ጉሮሬ ድረስ አነቀኝ። በቃ አቃተኝ፣ አልቻልኩም። በፍጥነት ጣቱን ወደ እምሴ ሰዶ ፊንገር በዳኝ። አቃሰትኩ። በቃ የፍንድር ሰጠሁት። በቂጤ ጀላውን አመቻችቼ እንዲከተው ምልክት ሰጠሁት። ኧረ እመቤቴ ያሞታል፣ በፊንጢጣ እኮ ከባድ ነው ሲለኝ ተናድጄ እመቤቴ አትበለኝ አስገባው ብዬ ጮኩበት። ወዲያውኑ ዘበኛዬ የገባው ነበር። ለካ ጀላውን በምራቁ ቀባ አድርጎ ሰመጠጠብኝ። ቂጤ የተሰነጠቀ ነበር የመሰለኝ። ጮኩኝ። አፌን ያዝ አድርጎ እያመመኝ አስገባው። ወጣ ገባ እያደረገ እያቃሰትኩኝ ደጋግሞ በዳኝ። አቁመ መግባትም መውጣትም። ከዛው እዛው አስቀምጦ በፊንገር ጎርሶ በፊንገር አዳከመኝ። በቃ ስልምልም አልኩኝ። ወዲያውኑ አውጥቶ እንደገና ከተታው። በቃ አልቻልኩም። ራሴንም መብዳት ፈለኩኝ። ከዛ እንደገና ወጣና ተንበርክኬ ቂንጥሬን ምጥጥ አርጎልኝ ምላሱን በምላሴ ከቶ አማሰላው። ወይኔ በቃ አላውቅም። በሁለተኛው ዙር እጆቼን ይዞ